በጥንት ዘመን በአንዲት ትንሽ መንደር ውስጥ ሻክራ የተባለች ሴት ከባለቤቷ ያዕቆብና ከሦስት ትናንሽ ልጆቿ ጋር በሰላም ትኖር ነበር። ያዕቆብ በትጋትና በታማኝነት የሚሠራ ደግ ሰው ሲሆን በየወሩ ለቤት ኪራይ የሚሆን ስንዴ ወይም ጥቂት ገንዘብ ለባለቤቱ ይሰጥ ነበር። ልጆቻቸውም ጨዋና ቅን ነበሩ። ነገር ግን ዕጣ ፋንታ ተቀየረ። ያዕቆብ በድንገት ታሞ በሐኪምም ሆነ በዱዓ ሳይድን ሕይወቱ አለፈ። ሻክራ ገና ካላደጉ ሦስት ልጆቿ ጋር ብቻዋን ቀረች። በማግስቱ የቤቱ ባለቤት በሩ ላይ ቆሞ በከባድ ድምፅ ባልሽ የለም፣ አሁን ምን ትከፍሉኛላችሁ? በማለት አስጠነቀቃት። ሻክራ ምንም እንደሌላት ብታውቅም ባለቤቱን ለማረጋጋት ቃል ገባች። ሌሊቱን ሙሉ ስትጨነቅ አድራ ጠዋት ላይ ልጆቿን አስተኝታ ሥራ ፍለጋ ወጣች። ያው የቤት ኪራዩ የጠየቃት ባለቤት ዘንዱ ቤት ውስጥ እንድትሠራ ተፈቀደላት። ቀኑን ሙሉ ስትጠርግ ስታጥብና ውሃ ስትቀዳ ትውልና ማታ ላይ ለልጆቿ የሚበቃ ጥቂት ዳቦ ብቻ ይሰጣት ነበር። ሻክራ ከቀን ወደ ቀን እየዛለች ዓይኖቿ ብርሃን እያጡና ሰውነቷ እየደከመ መጣ። አንድ ቀን በጣም ታማ መነሳት ሲያቅታት ልጇ አሰድ እናቴ ዛሬ አትሂጂ፣ እኔ እሰራለሁ አላት። እናቱ ግን ዛሬ ካልሄድን ዳቦ አናገኝም ብላ መለሰችለት። አሰድም አብሯት ሄዶ ሊረዳት ተስማማ። ባለቤቱ ዘንድ ሲደርሱ ባለቤቱ በክፋት ለምን ዘገያችሁ? ሥራውን በሰዓት ካልጀመራችሁ 2 ዳቦ ብቻ ነው የምታገኙት አላቸው። እናቱ ብትለምነውም አራራም። አሰድ ይህንን በደል እያየ በልቡ ቁጣ ነደደ። እናቱን ካገዘ በኋላ ማታ ላይ እነዚህን ስድቦች እንዳትሰሚ እኔ መስራት እጀምራለሁ በማለት ወሰነ። አሰድ ፀሐይ ከመውጣቷ በፊት እየተነሳ በየገበያውና በማሳው ውስጥ እንጨት በመፍለጥና ዕቃ በመሸከም በትጋት መስራት ጀመረ። ነገር ግን የሚከፈለው ጥቂት ሳንቲም ለቤተሰቦቹ ዳቦ እንኳን የማይበቃ ነበር። እናቱ የቤት ባለቤቶችም ብዙ ዳቦ እንደሚሰጧት ብትነግረውም አሰድ ግን ከተማ ሄዶ የተሻለ ሥራ ለመፈለግ ወሰነ። እናቱ መጀመሪያ ብትከለክለውም በልመናው ተስማማች። ከተማ ውስጥ አሰድ ትልቅ ሰው ዘንድ እንደሚሠራ ለእናቱ ቢነግራትም እውነታው ግን ሌላ ነበር። ምንም ሙያና ልምድ ስለሌለው በጣም በዝቅተኛ ክፍያና በከባድ ልፋት ይሠራ ነበር። ማታ ማታ ሱቅ አጠገብ እያደረ ለ2 ወራት የለፋበትን የብር ሳንቲሞች ሰበሰበ። በደስታ ወደ እናቱ ሊመለስ ሲል ግን በአደገኛ ዘራፊዎች ተከቦ ያለውን ሁሉ ተነጠቀ። አሰድ በድንጋጤና በአቅም ማጣት ደነዘዘ። ያቺ ቅጽበት በአሰድ ልብ ውስጥ ስስትና ክፋት የተወለደችባት ነበረች። በወራት ልፋት ያገኘሁትን በአንድ ሌሊት ከወሰዱብኝ እኔም እንዲሁ አድርጌ ለእናቴ ብዙ ነገር አመጣለሁ ብሎ አሰበ። ቢላዋ ገዛና ለመጀመሪያ ጊዜ ከአንድ ቤት ላም ሰረቀ። ይህች የመጨረሻዬ ናት ቢልም ግን መስረቅ ልማዱ ሆነ። ውሎ አድሮም አሰድ ያንን ሁሉ ጥሪቱን ከዘረፉት ወንበዴዎች ጋር ጓደኛ ሆነ። በየምሽቱ ከቤቶች ስንዴና ፈረሶችን ይሰርቁ ነበር። እንዲሁም ፍየሎችንና ሌሎች ብዙ ነገሮችን እየሰረቁ ይሸጧቸው ነበር። በመካከላቸውም ይከፋፈሉ ነበር። እናቱ ደካማ ነበረች፣ ወደ ከተማ መሄድ አትችልም ነበር። ልጇ በእርግጥ እየሰራ መሆኑን ወይም አለመሆኑን አታውቅም ነበር። በዚህ ምክንያት አሰድ ለእናቱ ገንዘብ ለማምጣት ለወራት ሰረቀ። እናቱ ምንም አታውቅም ነበር። አሁን በገጠር ያሉ ሰዎች ትልቅ ክብር ያሳዩት ጀመር። ባለቤቱም ኪራዩን መቼ እንደሚከፍሉ ይጠይቅ ነበር። ይህ ሁሉ ለአሰድ እናት ታላቅ ደስታ ሰጣት። ለልጆቿም ዱዓ ታረግ ነበር። አሰድ ወደ ቤት ሲመጣ እናቱ በእሱ ላይ ያላትን ሙሉ እምነት የሚገልጽ ቃል ይሰማል። ያን ጊዜ ሐፍረት ይሰማዋል። ከዚያም ሰዎች እናቱን ሲሰድቡ የእናቱን ሐዘንና እንባ ያስታውሳል። ለራሱም ሌላ አማራጭ የለኝም ይላል። እንዲህ እያለ ጊዜው አለፈ። በአንድ ምሽት አሰድ ለመስረቅ ወደ አንድ ቤት ገባ። አንድ ልጅ አየውና ፈራ።
አሰድ ልጁ እንዳይጮህ ወዲያውኑ እጁን በአፉ ላይ አደረገ። ነገር ግን አሰድ የልጁን ንጹሕ ፊት ሲመለከት እህቱን አስታወሰ። ልቡ ተንቀጠቀጠ። ወዲያውኑ ልጁን ለቀቀውና በዚያች ሌሊት ቦታውን ለቆ ወጣ። እንቅልፍ አልመጣ አለው። እስከዚህ ድረስ ልጆቹ እንኳን የሚፈሩ መጥፎ ሰው ነው ሆንኩኝ እያለ ያስብ ጀመር። እንዲሁም የእናቱን እምነት አሰበ። በዚያች ቅጽበት በማለዳ ሁሉንም ነገር ለመተው ወሰነ። አሰድ ባለፈው ምሽት አንዳንድ ነገሮችን ወደ ሰረቀበት ቤት ተመለሰ። ለቤቱ ባለቤት እውነቱን በሙሉ ተረከለት። ይቅርታ ጠየቀውና የወሰደውን ሁሉ መለሰለት። የቤቱ ባለቤት የእሱን እውነተኝነትና ድፍረት ባየ ጊዜ እንዲህ አለው፣ በእውነት ቀጥተኛውን መንገድ በቅን ልቦና መምረጥ ከፈለግ እኔ አንተን ለመርዳት ዝግጁ ነኝ። ውድ ንብረቶቼን መልሰህልኛል። ይህ ማለት መለወጥ ትፈልጋለህ ማለት ነው አለው። ከልብህ ናና በእኔ መደብር ውስጥ ሰልጣኝ ሁን። ለቤት ኪራይ፣ ለምግብና ለሌሎች ወጪዎች የሚበቃ ደሞዝ እሰጥሃለሁ አለው። በመጨረሻም የተወሰነ ቁጠባ ይኖርሃል አለው። የአሰድ ዓይኖች በእንባ ተሞሉ። በልቡም በእውነት አንድ ሰው ቅን ልቦና ካለው አላህ መንገዱን ይከፍትለታል አለ። ወዲያውኑ በሰውየው ንግግር ተስማምቶ ከእሱ ጋር መስራት ጀመረ። በዚህ ጊዜ በንጹሕ ልቦና ነበር። አላህ ስርቆቱን ስላላጋለጠበት አመሰገነ። ያለበለዚያ የእናቱ ክብር ይረክስ ነበር። አሁን በታማኝነት መስራት ጀመረ። ሁሉንም ነገር ለመማር ይሞክራል። ከልቡ ተጸጽቶ ነበር። ከአሁን በኋላ ምንም አይነት ስህተት ላለመስራት ለራሱ ቃል ገባ። ምክንያቱም የእናቱ ክብርና ዱዓ እውነተኛ ሀብቱ ናቸው። ከዚህ ታሪክ የምንማረው አንድ ሰው ከልቡ ከተጸጸተ አላህ በእርግጥ የተሻለ መንገድ ያዘጋጅለታል። ሁልጊዜ ወላጆቻችንን እምነትና ክብር መጠበቅ አለብን። ችግር ወደ መጥፎ መንገድ እንዲገፋን መፍቀድ የለብንም። እያንዳንዱ ሰው በሕይወቱ ስህተት ይፈጽማል። ነገር ግን እውነተኛው ሰው ስህተቱን አምኖ ራሱን የሚያርም ነው። አላህ ሁልጊዜ በሰዎች መጥፎ ሥራ ላይ መጋረጃን ያደርጋል። ስህተታችንን ስለሸፈነልን አላህን ልናመሰግነው ይገባል። የዚህ ታሪክ ማጠቃለያ ይህ ነው። ከወደዳችሁት ላይክ በማድረግ ቻናሉን ሰብስክራይብ በማድረግ ይደግፉን። አዳዲስ ጠቃሚ ታሪኮችንና ትምህርቶችን እንዲደርሳችሁ ለምትወዳቸው ሰው አጋሩ። በዚህ ታሪክ ላይ ያላችሁን አስተያየትና ትምህርት በኮሜንት ጻፉልን። የእናንተን አስተያየት ተጨማሪ ነገሮችን እንድናቀርብ ያበረታታናል። በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።